ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው። ኃይል አለው ነው። ውሃ ህይወት ነፋስ ነው አይደል? ሄኖክ ይላል ስትለው ተለውጦ በሽተኛ ዳነማ ጠበል ሆነ። እሱ ተናግሮ ሄዷል። አንተ ውስጥ ግን ህይወት ዘርቷል። ወይ ጉድ! ይሄ ሰውዬ እንዲህ ያለኝ ጉዳይ እንዴት አለኝ ትላለህ ቤት ገብተህ። ለዚህ ነው በለዓም ሊረግም ሲሄድ መልአኩ ነው አትረግምም፣ ኃይል ስላለ። እኔ አውሮፓዎች ይገርሙኛል። ኃያል ነን ምናምን ነን ነው የሚሉት። ቀላል ኃይል አይመስልም። በጣም ፍሉትና ቫዮሊን የተከፈተለት የዛፍ ቅርንጫፍ ድምፅ ወዳለበት ቅርንጫፉ ይጠጋል። በጣም አስፈሪ ድምፅ የተከፈተለት ደግሞ ሲርቅ 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 ተሰበረ ግንዱ። ሙዚቃ ሰምተህ በሳምንቱ ይሰለቻል። ወደ ማህሌቱ ብትመጣ ግን መንፈሳዊ ነው። ከምሽቱ 2 ሰዓት ጀምረህ እስኪነጋ የጮክ ሰው እንዴት አይደክ? ይሄ ዝም ብለህ ማሰብ መቻል አዋቂነት ነው። ቴስላ የ3ን የ6ን የ9ን የቀመር ቁልፍነት ብታውቅ የዩኒቨርስ ቁልፍ አለህ ያለው በኢትዮጵያ ፊደል በአግባቡ ታየዋለህ። ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል። ጫጫታ ያለበት አመት እድሜያቸው ያጥራል። ኃይለ ንባብ እንለዋለን። ንባብ ማለት ንግግር ማለት ነው። እቺ ማለት ከነፍስ ባህሪ የምትወጣ ከልብ የምትወለድ ቃል፣ ልብና ቃል ማለት ነው። ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው። ኃይል አለው ነው። ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል። እንደው እናቶቻችን እንኳን ሩቅ ሳንሄድ ማለት ነው ጠበል ይረክሳል ይላሉ። ምን ማለት ነው? የምንናገረው ቃል ውሃውን ይመርዘዋል። ቤት ውስጥ ሐሜተኞች ብዙ ናቸው። ለዚህ ነው አብሶሉትሊ የምትናገረው ነገር ኃይል ስለሚያደርግ ሚሞሪ ይሆናል ውሃው ላይ። አዎ ያድነኛል ብለህ የምትጠጣው ሊገልህ ይችላል። ተለወጠ ማለት እኮ ነው። ለምሳሌ ኤሌክትሪክ ኃይል ነው አይደለ? አጠቃቀምን ማወቅ አለብህ። ለምሳሌ መብራት ብታደርገው ምን ይሆናል? ብርሃን ይሰጣል። ወንበር ላይስ ብሰካው ያበስለኛል፣ ይገላል። አንድ ኤሌክትሪክ አንድ ነገር። ለዚህ ነው በጣም ከአፍ የምናወጣው መጠንቀቅ የሚገባል። ለምሳሌ መድገም ሲባል ምንድን ነው? ሪሳይት ማድረግ ማለት አይደል? ዳዊት ደገመ ሲባል ደጋግሞ አነበነበ ነው። አፊርም አደረገው። ንንን ማለት ውሃው ሳርገ ስትል ነፋስ ነው አይደለ? ውሃ ላይ ነው። ውሃ ህይወት ነፋስ ነው አይደል? ሄኖክ ይላል ስትለው ተለውጦ በሽተኛ ዳነማ ጠበል ሆነ አለቀ። ይሄ ምንድነው? የቃል ኃይል ነው። ለምሳሌ አንድ ሰው አንድ ነገር ክፉ ነገር ተናገረህ እንበል አይበለውና እሱ ተናግሮ ሄዷል። አንተ ውስጥ ግን ህይወት ዘርቷል። እውነት ነው። እንዴት አለኝ ትላለህ ቤት ገብተህ። እንደገና ደግሞ ሌላ ቀን ወይ ጉድ! ይሄ ሰውዬ እንዲህ ያለኝ ጉዳይ ተጋባብህ። በቃ እኮ ገባ፣ ስራ እየሰራ ነው። ስለዚህ የመርገም ቃልም የበረከት ቃልም የሚሰራው ለዚህ ነው። በለዓም ሊረግም ሲሄድ መልአኩ ነው አትረግምም ያለው። ኃይል ስላለ ሀሳብ ኃይል አለ። የነቃ ሀልዮ ነው የምንለው የቁርጽ ሀልዮ ያለ የመናገር ኃይል አለ። የመስራት ኃይሉ ደግሞ ከፍተኛ ነው እና ሰው የከንፈሩን ፍሬ ይበላል ይላል። እንትኑ ኃይሉ በጣም ለምሳሌ ሀዘንን ይወልዳል የሚል ነገር ሰምተህ ታውቃለህ? በጣም መረር ብለው ለቅሶ የሚያለቅሱ ሰዎች አይታቸው። ልጇ ከሞት በጣም ሳዝን ወይ ሌላኛው ልጇ ምንድነው? ኃይል እኮ ነው። እንዲወጣና መልሶ ይገለበጣል። ህግ ነው። በጣም ከባድ ነው ይሄ። ለምሳሌ እኔ አውሮፓዎች ይገርሙኛል። ኃያል ነን ምናምን ነን ነው የሚሉት። ቀላል ኃይል አይመስልም። እና ጋር ሲመጣ እናንተ ለማኞች ናችሁ፣ ችግረኞች ናችሁ ምናምን ስል አቅም ድክም ያለ ነው። ኃይል ደካማ ነው ምንም ምናምን ስትል ተመልከት። በጣም ይወረደ ኔጌቲቭ ኢነርጂ እንትኑ የሆነ በጣም ዝቅ ያለ ነገር ይሄ ድምፁ ራሱ የሚወጣው እና ሁሌ ጫጫታን ይወልዳል። ግጭትን እረፍት ሬስትለስ ነው የሚያደርገን። አሃ ማለት አለብህ እዚህ ላይ ቆም ብለህ። ስለዚህ መርገሙን በበረከት እንዴት ለውጥ። ይሄ የጠቢባን እውቀት ነው። ምንድን ያለው ፈላስፋው? ጨለማውን አትርገመው ነው፣ ብርሃን አብራበት ነው። ብርሃን ማብራት ከሰው ይጠበቃል። ወይም ጨለማው ተስማምቶት መኖር መብቱ ነው። እይታ ነው ወሳኝ። ለምሳሌ በቀላሉ ለመናገር ለአንድ ዛፍ ሙዚቃ ክፈትለት እንበል። ይሄ ብዙ የተደረገ ጥናት ነው ደጋግመው። ለምሳሌ የከፈቱለት አንዱ ሙዚቃ እንደ ፍሉት፣ ዋሽንትና ይሄ እንደ ቫዮሊን ነገር ለእጽዋቱ ይከፍቱላቸዋል።
ለአንዱ እጽዋት ደግሞ በጣም ይሄ ጩኸት ድምጽ ያለው በጣም አሁን አለ አይደለ አንድ ምሽታ ቤት በጣም ብጥብጥ የሚያደርግ ቢት አለ። ለአንዱ ዝም አሉት እና ማየት ጀመሩ። በጣም ፍሉትና ቫዮሊን የተከፈተለት የዛፍ ቅርንጫፍ ድምጽ ወዳለበት ቅርንጫፉ ይጠጋል። በጣም አስፈሪ ድምጽ የተከፈተለት ደግሞ ሲርቅ 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 ተሰበረ ግንዱ ማለት ያ ዝም ብሎ ወጣ ነው። ምን ያህል የሚወጣ ድምጽ አደገኛ መሆኑን እንኳን ቃል ከነፍስ የሚወጣ ቃል ማለት ነው። ለምሳሌ ሙዚቀኞች አንዳንዴ ድንገት የሚሞቱ አይተጋለ ድንገተኛ ሞተ ገሌ ይባላል። ከሙዚቀኞች መካከል ምንድነው የሚከፈተው ሀርት ይሄ ፍሪኩዌንሲው በጣም አደገኛ ነው። አንዳንዱ እንደው ለብቻው ማውራት ይቻላል። ድሮ የነበረው በጣም መንፈሳዊ ጤና ዲኤንኤ ነው የሚያስተካክል በሽታ የሚያስወግድ ነበር። ራሱ ልክ ቴስላ ፍሪኩዌንሲ የሚባሉ አሉ 369 ሶልፌጆ ፍሪኩዌንሲ የሚባሉ አሉ። እነዛ ምንም ያረጋጉ ናቸው። ኢቭን እነዛ ድምጾች ማለት ነው። ለምሳሌ እኔ ይገርመኛል አንዳንድ ነገር አሁን ሙዚቃ ሰምተህ ኢቭን የሚሰማ ሰው ካለ በሳምንቱ ይሰለቻል። ለምንድን ነው ብለህ መመርመር አለብህ። የጥንት ዜማ ግን እስካሁን አለ 1000 ሲርስ ክላሲክ ነው። ታይምለስ ሆኖ የቀጠለ ያለ ታይምለስ ኢቭን አያደክምህም ስጋ። አሁን እኔ ሰርግ ቤት ዝም ብዬ ኦብዘርቭ አደርጋለሁ። ሰዎች በልተው ለመጨፈር ይነሳሉ አይደል? ሰርግ ቤት ልክ 10 ደቂቃ እንደቆዩ ላብ በላብ ሆነው እንደገና ይቀመጣሉ። አቅመ ቢስ ነው የሚያደርገው። ወደ ማህሌቱ ብትመጣ ግን መንፈሳዊ ነው። ከምሽቱ 2 ሰዓት ጀምረ እስኪነጋ የጮክ ሰው እንዴት አይደቅ? ይሄን ዝም ብለህ ማሰብ መቻል አዋቂነት ነው። ለምን ይሄን አሰብክ ብሎ የሚከለክልህ የለም። ምክንያቱም እግዚአብሔር ራስን እውቀት ሰጥቷልና እና ይታወቃል። ድምፅ እንኳን የሚያመጣው በእንስሳት ዓለም በአራዊት ዓለም በአንተም በመኖርና ለመኖር ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል። ጫጫታ ያለበት አመት እድሜያቸው ያጥራል። ለምሳሌ ዝም ብለህ ኮንሰርቶች ታያለህ አይደል በቲቪ ወይም የሆነ ብቻ ሰዎች የሆነ እንደ እንስሳ ሆኖ የሚንደባለሉ አይታጣቅም። በቃ ራሳቸውን ስተው ክሬዚ ምንድነው ማለት ነው። ፍሪኩዌንሲው በጣም ገዳይ ስለሆነ ይሄ የአእምሮህን የልብህን አመታት አምባላንስ ያደርጋል። ከቁጥጥር ውጭ ሆነ በቃ እንደሰከረ ሰው ይጥልሃል። እኔ ኖርማል አይደለም ይሄ ቫይብሬሽኑ ይታወቃል። 808 ነው የሆነ ቢት አለ 440 አርገውት ከ8 አርገውታል። የድሮዎቹ ፍሪኩዌንሲዎች 369 369 ባይዘው የኢትዮጵያ ፊደል እዚህ ላይ እንትኑ አለ ዲያግራሙ አለ 369 369 369 የኢትዮጵያ ፊደል ቀመሩ በሙሉ ሰንጠረዡን ሲሰራ በጣም ማለት ምንድነው ቴስላ የ3ን የ6ን የ9ን የቀመር ቁልፍነት ብታውቅ የዩኒቨርስ ቁልፍ አለ ያለው በኢትዮጵያ ፊደል በአግባቡ ታየዋለህ። በቃ ከባድ ነው ደረጃው። ይሄ ከሆነ እያንዳንዱ የሚሰጠው ጥቅም ስላለ ጉዳትም ስላለ ዓለሙ ለውጦታል። እንግዲህ ገንዘብ ከባድ ነው። ካሴት መሸጥ አለበት። አሁን ለምሳሌ አንድ በሽታ መድኃኒት ብታገኝ መድኃኒቱን ሳታውቅ ሰዎች ሊያጠፉ ይችላሉ። ለምን? የሰው መዳን አይፈለግም፣ ብር ነው። ሰው እኮ ማርኬት ሆኗል። ይሄ ቁሱ ዓለም እኮ ለቁስ ነው የምትኖረው ያልኩት ለዛ ነው እንጂ ሰው እንዲድን አይፈለግም። ማርኬት ነው፣ ማርኬቲንግ ነው። አንድ ነገር ወደ አንድ ነገር ሊሄድ ይችላል፣ ግን በጣም መጠንቀቅ የሚያስፈልገው ነገር ይሄ ጉዳይ። ለምሳሌ ሰውን ማሳበድ በድምፅ ትችላለህ፣ ሰውን በድምፅ ማከም ትችላለህ፣ ሰውን በድምፅ ማረጋጋት ትችላለህ፣ ሰውን በድምፅ መጣል ትችላለህ። ይሄ የሚታወቅ ነገር ነው። ዓለማችን ለወደፊት የጦር መሳሪያዎች ሁሉ ወደ ድምፅ ቴክኖሎጂ እንትን እያሉ ነው፣ ኢቮልቭ እያደረጉ ነው የሚመጡት በድምፅ ብቻ ፍሪኩዌንሲ ብቻ። እና ይሄም ማወቅ ጥሩ ነው ብቻ። እና አሁን ምንድነው ኃይሎች አሉ። እነዛ ኃይልን ግን ስንጠቀም እንዴት አድርገን እንጠቀም የሚለው ከፍተኛ ትምህርትና ግንዛቤ የሚፈልግ እንጂ ስሜታዊ መሆን በጣም አደገኛ ነው ያምናለሁ።